እነሆ ሌላ መረጃ። በገባውት ቃል መሰረት ለአማራ ህልውና ትግል እንቅፋት የሆኑት አደገኛ አሰራሮችና ግለሰቦች በማጋለጥ 2 ዓመት ተኩል አማራውን በሴራ ሰንሰለት አስረው ተወልዶ ባደገበት ቀዬ ተሳዳጅ እንዲሆን ገዳይ ለሆነው አገዛዝ በምንጣፍ ጎታችነት የተሰለፉ ትግል ጠላፊዎች ማጋለጤን እቀጥላለሁ። በዚህ አጋጣሚ ደጋግሜ እንደምለው በጦርነቱ ላይ እየተሳተፈ የሚገኘው እውነተኛ ፋኖ በሙሉ በሸዋ፣ በወሎ፣ ቤት አማራ፣ በጎጃም፣ ጎንደር ጭምር የተቀናጀ ድል እያስመዘገበ ስለሆነ በሁሉም መስክ ሊደገፍ ይገባዋል። ጥበበኛው አማራ ትግሉን እንዲመሩ እድል የሰጣቸው ውስን ግለሰቦች በቀረጥ በሴራ እና አካባቢው ለድሮን ጥቃት እንዲጋለጥ ተደጋጋሚ ስህተት የሰሩበትን የውሸት ፋኖዎች እግር በእግር እያየ የራሱን ማስተካከያ በመውሰድ ላይ ነው። በየቦታው ያለው ተዋጊና አርሶ አደር እየተናበበ ጠላቱን እየናደው ሲሆን ወደፊት መምጣት የሚገባቸውን እያዘጋጀ ነው። የአማራ እናቶች እሳት ሲያዳፍኑ አመድ ያለብሱታል። ጨለማው መገፈፍ ሲጀምር ፍሙን ይገልጡታል። ድንቅ ጥበብ! እሳት ቢያዳፍኑት ይመስላል የጠፋ፣ እውነት አይምሰልሽ አንገቴን ብደፋ እንዲል ባለቅኔው አንዳንድ በገንዘብና ዝና የናወዙ ግለሰቦች ትግሉን ወደ 1966 ወይንም ወደ 1983 ሊመልሱት ቢጋጋጡም አርሶ አደሩና ተዋጊው እየተናበበ ነው። አዲስ የትግል ስልት፣ የተጠና ጠላትን የማሸነፊያ ዘዴ በቅርቡ ልናይ እንችላለን። በአስረስና ጌታ አስረደ የተፈጠረው የጨረቃ አንድነት አፋብኃ የሚባለው ባለ 13 አባወራዎች ስብስብ እነከሌ ማንን መረጡ እያለ መስማማት አቅቶት ሳይጀመር አንድነቱን በትኖታል። አፋድ 7 ሰዎችን አዘጋጅቶ የቀረበለትን ሰነድ ፈርሞ በሰነዱ መሰረት ራሱን አክስሞ የአማራ ፋኖ ብሔራዊ ንቅናቄ አፋብን ወደሚባል ንቅናቄ ተመልሶ ለመጨፍለቅ የአፋብኃን በር እያየ ነው። አንድ ድርጅት ወደ ኋላ ተመልሶ ንቅናቄ ሊሆን ሲል አፋድ የመጀመሪያው ሳይሆን አይቀርም። ኒው ሬከርድ ይመዝገብለት። ሌላው የሚገርመው አፋድ ኮሎኔል ፋንታው ሙሃቤን ለማስረዳትና ንቅናቄውን እንዲቀበሉ በስልክ ስላልተሳካ በአካል ለማሳመን ከጎንደር ጠቅላይ ግዛት ተወክሎ የተላከ አንድ ሰው ደጅ እየጠና ነው። የአስረስ አጃቢዎች በከፊል የዘመነ ጠባቂዎች በወር ከ13,000 እስከ 17,000 ደሞዝ እንደሚከፈላቸው የደረሰኝ መረጃ ብናገር የሚያምን ይኖር ይሆን? ገንዘቡ በአብዛኛው ከባለ ሀብቶች የሚገኝ ሲሆን ዋናው ሰው ደግሞ ለማስረሻ ሰጤ በአዲስ አበባ 2.5 ሚሊዮን ብር መድቦ ኮንዶሚኒየም የገዛለት ነው። የአማራ ህልውና የተነሳለትን ዓላማ እስኪያሳካ ድረስ ትግሉ ይቀጥላል። ድል ለሰፊው የአማራ አርሶ አደር፣ ድል ለአማራ ፋኖ። ከአዳባይ ጥር 1 ቀን 2018